رسول صلى الله عليه وسلم እንዲህ አሉ ፊዳከ አቢ ወኡሚ ያ ሳዕድ ሳዕድ ከስት አባቴና እናቴ መስዋዕት ይሆኑልህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዘንላችሁ የቀረብነው ታሪክ ስለ ታላቁ ጀግና ሰሓባ በረሱል አንደበት ፊዳከ አቢ ወኡሚ ስለተባለለት ስለ ታላቁ ጀግና ሰሓባ ሳዕድ ኢብኑ አቢ ወቃስ የህይወት ታሪክ ነው። በቅድሚያ ግን ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝነው። እናቱ በድካም ላይ በሆነ ድካም አረገዘችው። ጡት መጣያውም በ2 ዓመት ውስጥ ነው። ለኔም ለወላጆችህም አመስግን በማለት አዘዝነው። መመለሻው ወደ እኔ ነው። ለአንተ በእርሱ ዕውቀት የሌለህን ነገር በእኔ እንዲታጋራ ቢታገሉህም አትታዘዛቸው። በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ወደ እኔም የተመለሰን ሰው መንገድ ተከተል። ከዚያም መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትንም ሁሉ እነግራችኋለሁ ይላል። ከዚህ የቁርአን አንቀጽ ጋር የተያያዘ ብርቅዬ ታሪክ ያለው ግለሰብ ነው። ሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ይባላል። ይህ ሰሃባ በጎ ነገር በተንኮል ላይ፣ እምነት በክህደት ላይ ድል ሲመቱ ያሳየናል። ሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የዘር ሐረጋቸው ከልዑላን ጎራ ከሚያስፈርጃቸው ከመካ ወጣቶች አንዱ ነው። ነቢያዊ ብርሃን በመካ በፈነጠቀበት ወቅት ሳዕድ ገና አፍላ ወጣት ነበር። ሩህሩህ፣ አዛኝ፣ ወላጆቹን ከመጠን በላይ የሚወድና ያገለግላቸው ነበር። በተለይ ከእናቱ ጋር ልዩ ትስስር ነበራቸው። ሳዕድ ረዲየላሁ ዐንሁ ገና የ17 ዓመት ወጣት ቢሆንም አለባበሱ ግን የአዋቂዎችና የትልቅ ሰዎች ነበር። የዕድሜ አቻዎቹ የሚያማልላቸው ነገሮች አያማልሉትም። የዘወትር ትኩረቱ የጦር መሳሪያዎችን መንከባከብና ኢላማ በመምታት ወታደራዊ ብቃቱን ማዳበር ነበር። ራሱን ለአንድ ከፍተኛ ተልዕኮ የሚያዘጋጅ ይመስላል። በአንጻሩ ሳዕድ ህዝቡ ያለበትን የእምነት ክስረትና የሞራል ድርቀት ተቀብሎ ለመቆየት ህሊናው አልፈቀደለትም። አንድ ጠንካራ ሰው መጥቶ ህዝቡን ከጨለማ ህይወት ነፃ ማውጣት እንዳለበት ይሰማው ነበር። የመካና የመላው ዓለም ተጨባጭ ሁኔታ ከፍተኛ ዝቅጠትና ውድቀት ላይ ባለበት ወቅት ነበር። አላህ ሱብሓነሁ ወተዓላ ለሰው ልጅ ዝነትና ክብር ሲል ታላቅ ሰው ይላከለት። የፍጡራን ሁሉ የበላይ የሆኑትን ሙሐመድ ኢብኑ አብድላህ ሰለላሁ ዐለይሂ ወሰለም እንዲነሱ ያደረገው። ለዚህ ቅንና የሐቅ ጥሪ ሳዕድ ረዲየላሁ ዐንሁ አስቸኳይ ምላሽ ነበር የሰጠው። ኢስላምን ከእርሱ በፊት የተቀበሉ ሰዎች 12 ወይም 13 ሰዎች ነበሩ። በከፍተኛ ኩራትም እንዲህ ይል ነበር፣ ኢስላም ከፈነጠቀ በኋላ በክህደት የቆየሁት ለ7 ቀናት ብቻ ነው። እኔ የኢስላም ሲሶ ነኝ ይል ነበር። ሳዕድ ሲሰልም ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም ተደስተዋል። ምክንያቱም ግለሰቡ ከፍተኛ ተስፋ የሚጣልበትና ጀግና ሰው እንደሚሆን ከፊቱ ይነበብ ነበር። ይህ ጮርቃ ነገር ሙሉ ጨረቃ እንደሚሆን ታምኗል። ሳዕድ ልዑላን የሚባሉ ሰዎች ውስጥ የሚመደብ በመሆኑ ወጣቶች የእርሱን ተምሳሌት ሊከተሉ እንደሚችሉ እውን ነበር። ከዚህ በተጨማሪም ሳዕድ ረዲየላሁ ዐንሁ የነብዩ ሰለላሁ ዐለይሂ ወሰለም ዘመድም ነው። በእናታቸው በአሚና በኩል ይዛመዳሉ። የሳዕድ ኢስላምን በመቀበል ግን በቀላሉ የሚያልፍ አልሆነም። ብርቱ ፈተናና ውሳኔን ለመለወጥ የሚዳዳ ሙከራ ገጥሞታል። በዚህ ሳቢያም አላህ ተባረከ ወተዓላ የቁርአን አንቀጽ አውርዶለታል። ሳዕድ ረዲየላሁ ዐንሁ ታሪኩን እንዲህ ሲል ራሱ ይገልጽልናል። ከመስለሜ 3 ቀን በፊት ህልም አየሁ ይለናል። በድቅድቅ ጨለማ በውሃማ አካል ውስጥ እያለሁ ይመስለኛል። ጥልቅ ወደ ሆነው ውሃ ስደርስ የጨረቃ ብርሃን ታየኝ። ብርሃን ወዳለበት ቦታ ከፊት ለፊት ቀድመው የሚጓዙ ሰዎች ተመለከትኩ። ዘይድ ኢብኑ ሐዲስን፣ ዓሊ ኢብኑ አቢ ጣሊብና አቡበክር ሲዲቅ ረዲየላሁ ዐንሁም አጅመዒን አየኋቸው። መቼ ነው እዚህ ቦታ የደረሳችሁት አልኳቸው። በቅርብ ነው አሉኝ። በማግስቱ ሙሐመድ ሰለላሁ ዐለይሂ ወሰለም የሚስጥር ዳዕዋ እንደጀመሩ ሰማሁ። አላህ ለእኔ በጎ ነገር እንደሻለኝ አወቅኩ። በእርሳቸውም አማካኝነትም ከጨለማ ወደ ብርሃን ሊያወጣኝ መሆኑን ተረዳሁ። በፍጥነት ወደ እርሳቸው ሄድኩ። በአንድ የመካ ሸለቆ ስር ባለ ቤት ውስጥ አገኘኋቸው። ሶላት ሰግደው ጨርሰዋል። ኢስላምንም ተቀበልኩ። በህልሜ ካየኋቸው ግለሰቦች ውጪ የቀደመኝ አልነበረም። ሳዕድ ረዲየላሁ ዐንሁ ኢስላምን ከተቀበለ በኋላ የገጠመውን ፈተናም እንዲህ በማለት ይገልጸዋል። እናቴ መስለሜን ስትሰማ እጅጉን በጣም ተበሳጨች። እናቴን ታዛዥና አፍቃሪ ወጣት ነበርኩ።
ወደኔ በመምጣትም ሳዕድ ሆይ የአባትህና የእናትህን ሃይማኖት በመተው ያቀፍከው ሃይማኖት ምንድነው? በፈጣሪ ስም እምላለሁ አዲሱን ሃይማኖትህን መተው አለብህ። አልያ ግን እስከምሞት ድረስ አልበላም አልጠጣም። ልብህም በእኔ ሐዘን እንደተቆራመተ ይኖራል። በሰራኸው ተግባር ጸጸት ይወርስሃል። ሰዎችም ዝንተ ዓለም በአድራጎትህ ሲያነውሩ ይኖራሉ አለችው። እሱም እናቴ ሆይ ይህንን ነገር አትፈጽሚ፣ እኔ ሃይማኖቴን ለምንም ነገር ስል አልለውጥም አልኳት። እርሷ ግን በዛቻ ብቻ አልተወሰነችም። መብላትና መጠጣቷን አቆመች። ለተወሰኑ ቀናትም በዚሁ ሁኔታ ቀጠለች። አካሏ ተዳከመ፣ አጥንቷም ተዝለፈለፈ፣ ኃይሏ ሟሸሸ። በተደጋጋሚ በመመላለስ ጥቂት ሕይወቷን ሊያቆይ የሚችል ምግብና መጠጥ እንድትወስድ አቀረብኩላት። እምቢተዋ ግን ከፍተኛ ነበር። እኔ ሃይማኖቴን እስካልተውኩ ድረስ እስትንፋቷ እስኪቋረጥ ድረስ እንደማትበላና እንደማትጠጣ በመሐላዋ አረጋገጠችልኝ። በዚህ ወቅት እንዲህ አልኳት፣ እናቴ ሆይ እኔ በጣም እወድሻለሁ። ነገር ግን ላንቺ ያለኝ ውዴታ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ካለኝ ፍቅር የሚበልጥ አይደለም። በአላህ ስም እምላለሁ ለአንቺ 1000 ነፍስ ቢኖርሽና አንዱ ነፍስ ወጥቶ ሌላው እየተተካ ብትቆይ እንኳን ይህንን ሃይማኖት አልተወውም። ጽናቴን ስትመለከት በከፍተኛ ጥላቻ መብላትና መጠጣት ጀመረች። በዚህ ሳቢያ ነበር አላህ ሱብሓነሁ ወተዓላ ይህንን አንቀጽ ያወረደው። ለእናንተ በእርሱ ዕውቀት የሌለህን ነገር በእኔ እንድታጋራ ቢታገሉህም አትታዘዛቸው፣ በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ሳዕድ ብን አቢ ወቃስ ረዲየላሁ አንሁ የሰለመበት ቀን ሙስሊሞች ካገኙት ብዙ መልካም ነገሮች አንዱ ቀን ነበር። ለኢስላም እድገት ፋና ወጊ ለውጥ የታየበት ድንቅ ዕለት። በታላቁ የበድር ጦርነት ሳዕድና ወንድሙ ዑመይር ረዲየላሁ አንሁም ለተምሳሌት የበቃ ጀብድ ፈጽመዋል። ዑመይር በወቅቱ ታዳጊ ወጣት ነበር። ውጊያው ከመጀመሩ በፊት ነቢዩ ሰለላሁ ዐለይሂ ወሰለም ተፋላሚዎቻቸውን እየዞሩ ሲመለከቱ ዑመይር ረዲየላሁ አንሁ ራሱን ለመደበቅ ሞከረ። ምክንያቱም ገና ለጋ ዕድሜ ላይ ያለ በመሆኑ ነቢዩ ሰለላሁ ዐለይሂ ወሰለም በተመለከቱት በጦርነቱ እንዳይሳተፍ እንደሚያደርጉት ተገንዝቧል። ግን ተመለከቱት፣ ወደ ቤቱ እንዲመለስም ነገሩት። እጅግ በጣም አለቀሰ። በዚህ ወቅት ረሱል ሰለላሁ ዐለይሂ ወሰለም ልጁ ሸሂድ ለመሆን ያለውን ከፍተኛ ስሜት መሰረት በማድረግ እንዲሳተፍ ፈቀዱለት። ወንድሙ ሳዕድም ረዲየላሁ አንሁ በደስታ በመምጣት ሰይፉን አስታጠቀው። ሁለቱም ወንድማማቾች የአላህን ቃል ከፍ ለማድረግ በሚደረገው የእውነት ፍልሚያ ተጓዙ። ፍልሚያው ተጠናቀቀ። ሳዕድ ወደ መዲና የተመለሰው ለብቻው ነበር። ዑመይር ረዲየላሁ አንሁ ግን በበድር መሬት ላይ በክብር አልፏል። ሳዕድ ረዲየላሁ አንሁ አልተከፋም፣ ወንድሙ መለኮታዊ ጀብድ ፈጽሞ ሄዷልና። በኡሁድ ጦርነት ሙስሊሞች በመጀመሪያ ዙር ውጊያ ድል ቢያደርጉም በሁለተኛው ዙር ግን ለሽንፈት የተዳረጉበት ሁኔታ ተከስቷል። ሙስሊሞች ተወናብደዋል፣ ተንቀጥቅጠዋል፣ የሚይዙትና የሚጨብጡትን ነገር አጥተዋል። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዙሪያም ጥቂቶች ሲቀሩ ሌሎቹም በየቦታው ተበታትነዋል። ከ10 የማይበልጡ ሰሃቦች ነበሩ ረሱል ሰለላሁ ዐለይሂ ወሰለምን ያጀቡት። ሳዕድ ብን አቢ ወቃስ ረዲየላሁ አንሁ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚወረወሩ ቀስቶችና ጦሮችን በመመከትና ወደ እርሳቸው የሚጠጋን ጠላት በቀስቱ በመምታት ታላቅ መስዋዕትነትን ከፍሏል። የሚወረውረው ቀስት መሬት ላይ የሚወድቅ አልነበረም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ድርጊት ላይ ያለ ያበረታቱት ነበር። ሳዕድ ሆይ ወርውር፣ ፊዳከ አቢ ወኡሚ፣ አባትና እናቴ ይሰውልህና በማለት ያበረታቱት ነበር። ይህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃልም ሳዕድን ምንም ጊዜ ያስደስተው ነበር። ከሳዕድ ብን አቢ ወቃስ ውጪ ነቢዩ ሰለላሁ ዐለይሂ ወሰለም አባትና እናታቸው እንዲሰውለት የተመኙት ሰሃባ አልነበረም። ሳዕድ ረዲየላሁ አንሁ ከፈጸማቸው ጀብዶች የላቀ ደረጃ የሚሰጠው ከላይ የጠቀስነው ብቻ አይደለም። ዑመር ኢብኑል ኸጣብ ረዲየላሁ አንሁ የፋርስን መንግስት ለመጣልና ግዛታቸውን ለማፈራረስ እንዲሁም የጣዖታዊ እምነታቸውን ከስር መሰረቱ ለመጣል በተለያዩ ከተማዎች ለሚገኙ ሹማምንቶች ደብዳቤ ላኩ። መሳሪያ ወይም ፈረስ ወይም ነዳጅ፣ አስተያየት፣ የሥነ ግጥም ዝንባሌ፣ አንደበተ ርቱዕነት ወይም ሌላ ለውጊያ አስተዋጽኦ ያለው ሙያና ባህሪ ያለውን ሰው ሁሉ ላኩልኝ የሚል ነበር የመልእክቱ ጭብጥ። የሙጃሂዶች ልዑካን ከተለያዩ አቅጣጫዎች ወደ መዲና ጎረፉ።
ሰራዊቱ ከከተተ በኋላ ዑመሩል ፋሩቅ ረዲየላሁ አንሁ የሸንጎ አባላቶቻቸውን አማከሩ። ይህንን ታላቅ ሰራዊት መምራት ያለበት ማን ይሁን በሚለው አብይ አጀንዳ ላይ ከመከሩ በኋላ በአንድ ድምፅ አንበሳው ሰዕድ ኢብኑ አቢ ወቃስ ይሁን በማለት ወሰኑ። ዑመር ረዲየላሁ አንሁ ሰዕድን ረዲየላሁ አንሁ በማስጠራት የሰራዊቱን ሰንደቅ አስረከቡት። ታላቁ ጦር መዲና ለቆ ለመውጣት ዝግጅቱን ካጠናቀቀ በኋላ ዑመር ረዲየላሁ አንሁ ለጦሩ አዝማች የሚከተለውን ማሳሰቢያ ሰጡ። ሰዕድ ሆይ አንተ የነብዩ ሰለላሁ ዐለይሂ ወሰለም ያክስት ልጅና የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ መባልህ ከአላህ ፊት ዋጋ የሚያሰጥህ መስሎህ እንዳትዘናጋ። ከፍ ያለ ደረጃ አለህ። አላህ መጥፎን ሥራ በመጥፎ አይክስም፣ መጥፎ ሥራ ግን በበጎ ነገር ይጠፋል። ሰዕድ ሆይ በአላህና በሌላ ሰው መካከል ምንም አይነት ዝምድና አይኖርህ እሱን በመገዛት ቢሆን እንጂ። ሰዎች መኳንንቶች ሆኑ ተራ ሰዎች ከአላህ ፊት እኩል ናቸው። አላህ ጌታቸው ነው፣ እነርሱ ደግሞ ባሪያዎቹ ናቸው። አላህን በመፍራት ይበላለጣሉ። አላህ ዘንድ ያለውን ደግሞ እሱኑ በመገዛት ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም ትኩረት ሲሰጡት የነበረውን ጉዳይ ብቻ አንተም ትኩረት ሰጠበት። ተግባራዊ ልናደርገው የሚገባን ይህኑ ነውና። የተከበረው ሰራዊት ጉዞውን ቀጠለ። ይህ ጦር 99 የበድር ጦርነት አባላትን ያቀፈ ሲሆን 360 እና 70 ያህሉ ደግሞ በይዓተ ሪድዋን ተብሎ የሚታወቀው የቃል ኪዳን ስምምነት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከሃዲዎችን እስከ መጨረሻው ለመፋለም ቃል የገቡ ሰዎችና ከዚያም በኋላ በተከሰቱ አበይት ክንዋኔዎች የተሳተፉ ሰዎች ይገኙበታል። 300 ያህሉ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገው መካ በገቡበት ወቅት ያጀቡ ነበሩ። 700 ደግሞ የሱሐቦች ልጆች ነበሩ። ሰዕድ ረዲየላሁ አንሁና ሰራዊቱ በቃዲስያ ፍልሚያውን በተከታታይ ቀናት አካሄዱ። የመጨረሻው ቀን ደረሰ። አሸናፊና ተሸናፊ በውል ለየ። አስከፊና መሪር ውጊያ ነበር የተካሄደው። በመጨረሻው ቀን ጠላት ቀለበት ውስጥ ገባ። በየአቅጣጫው የአላህ ስም በመጠራት አርገበገቡት። የፋሪሳውያኑ የጦር መሪ ሩስቱም ጭንቅላት በሙስሊሞች ጦር ጫፍ ላይ ተሰካ። ይህን ሁኔታ ያዩ ፋርሳውያን ይበልጥ ተሸበሩ። በቀላሉ የሰይፍ ራት መሆን ጀመሩ። በዚህ ጦርነት 30,000 ፋርሳውያን አልቀዋል። በርካታ ንብረትና ሀብትም በሙስሊሞች እጅ ገብቷል። ሰዕድ ኢብኑ አቢ ወቃስ ረዲየላሁ አንሁ በዚህ አስከፊና አደገኛ ጦርነትም ሕይወቱ ሳታልፍ ቀረች። ለረጅም ዓመታት የቆየ አስሐባ ነበር። አላህም ተባረከ ወተዓላ በርካታ ሀብት አድሎት ነበር። የኋላ ኋላ ጣረ ሞት ላይ ባለበት ወቅት አንዲት ከሱፍ የተሰራች ልብስ ስለነበረችው ያችን ጨርቅ አምጡልኝ፣ በእርሷ ገንዙኝ፣ በበድር ጦርነት ከሙሽሪክ ጋር የተፋለምኩት ይህችን ለብሼ ነበር። አላህ ይህችን ጨርቅ ለብሼ ልገናኝሻለሁ በማለት ተናዘዘ። ብዙም አልቆየም፣ ወደ ዘላለማዊ ዓለም ተሻገረ። ሰዕድ ረዲየላሁ አንሁ አላህ መልካም ሥራውን ይውደድለት። የሰዕድ ረዲየላሁ አንሁ የህይወት ታሪክ ባጭሩ ይህን ይመስላል። በመጨረሻም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን።